የአላህ ባሮች ወይ ኑ ወደኔ ያሉ የአላህ መልእክተኛ እየጮሁ ድምፃቸውን ከፍ አድርገው መጣራት ጀመሩ። አጠገባቸው ማንም ሰው የለም። አነ ነብዩ ላ ከዚብ አነ ኢብኑ አብዱል ሙጠሊብ እኔ ነኝ ነብይ የማልዋሽ እኔ አብዱል ሙጠሊብ ልጅ ነኝ ያሉ የአላህ መልእክተኛ ሰይፋቸውን ይዘው አጠገባቸው ማንም ካፊር እንዳይመጣ ያሉ ሲከላከሉ ነበር። በዚህ ወቅት ላይ ደማቸው ፈሷል። የአላህ መልእክተኛ እዚህ ቅንጣቸው ላይ አንዱ በጩቤ ወቅቷቸው የሚያነሳላቸው የሚያወጣላቸው ጠፍቶ የአላህ መልእክተኛ ደማቸው እየፈሰሰ ከይፈ ይፍቲሁ ቀውሙን ሰዎች እንዴት ይተርፋሉ እንዴት ይድናሉ ሸጀረ ረእሰ ነቢይህም የነቢያቸውን ጭንቅላት አድምተው ብለው የአላህ መልእክተኛ በጣም ብሶት ውስጥ ገቡ። አዘኑ፣ ከፋቸው፣ አዘኑ። የአላህ መልእክተኛ ደማቸው ፈሷል እዚህ ቦታ ላይ። ከዛ በኋላ አብደላህ ኢብኑ ቀሚዓ የተባለ አንድ ሙጅሪም የሆነ ሰው ጉድጓድ ቆፍሮ ከላይ የቴምር ሰንበርን አልብሶታል። ለምንድን ነው ይሄን ያደረገው? የአላህ መልእክተኛ ሳያዩት እንዲወጡ ብሎ። ከዛስ ወደቁ የአላህ መልእክተኛ። ይሄ የጎድን አጥንታቸው ተሰበረ። ክራንቻ ጥርሳቸው ከላይ ሁለት ከታች ሁለት ተሰበረ። የአላህ መልእክተኛ እናታችን አይሻ ትናገራለች፣ ነብያቶች የደረሰባቸው ሙሲባ አንተ ላይ ደርሷል ወይ አንተ የአላህ መልእክተኛ ወይ ስትላቸው እሁድ ላይ ብቻ ህዝቦችሽ ያደረሱብኝ ነገር ማንም ነብይ ላይ አልደረሰም አሉ የአላህ መልእክተኛ። ማንም ላይ አልደረሰም አሉ። እዚህ ቦታ ላይ የአላህ መልእክተኛ ብዙ ተሰቃይተዋል፣ ብዙ ደምተዋል። አጠገባቸው አንድም ሰው እስከማይኖር ድረስ ሁሉም ሰው ሸሽቷቸው ሄደ። መጨረሻ ላይ ሙሳ ተሰብሰቡ ቢሏቸው ማን ይስማ? ባንዲራ ያዥ የነበረው የሙስሊሞች ሙስዓብ ኢብኑ ዑመይር ነበር። እዩ ይሄ ቀብሩስ ሙስዓብ ኢብኑ ዑመይር ባንዲራውን እያውለበለበ እናየዋለን በኋላ። ባንዲራውን እያውለበለበ የሙስዓብን ቀኝ እጁን መቱት፣ ቆረጡት። ወላሂ የኢስላምን ባንዲራ አለቅም ብሎ ቀኝ እጁ ተቆርጦ፣ መርፌ እኮ አይደለም የወጋው፣ ቀኝ እጁ ተቆርጦ በግራ እጁ ባንዲራውን አነሳ። በግራ እጁ ማውለብለብ ጀመረ። ምክንያቱም ባንዲራ ወደቀ ማለት ሙስሊሞች ተንኮታኮቱ ማለት። ባንዲራውን በግራ እጁ እያውለበለበ መጡበት። አሁን ግራ እጁንም ቆረጡት። እጅ ነው የሚቆረጠው። እዩ መስዋዕት የተከፈለበት ቦታ ነው። መጨረሻ ላይ ሁለቱም እጁ ተቆርጦ በተደመደሙ እጆች ባንዲራውን እቅፍ አድርጎ ወደፊት መገስገስ ጀመረ። አብሽሩ የአላህ ባሮች እያለ እሱም በአቅም ሰዎችን ለማነሳሳት ሞከረ። መጨረሻ ላይ ሙስዓብን ሾቱት፣ ገደሉት። እዚህ ቦታ ላይ ይሄንን ሰይፍ ማን ነው የሚይዘው አሉ የአላህ መልእክተኛ። ወደ ጀነት የሚሰጠው ይሄን ሰይፌን የሚይዘው ማን ነው አሉ። ሁሉም ሰሃቦች እኔ ብለዋል። ወይን ይቀፉዙ هذا السيف بحقه አሉ የአላህ መልእክተኛ። ሰይፉን ይዞ የሰይፉን ሐቁ የሚወጣ ማን ነው? የዛኔ አቡ ዱጃና የተባለ ታላቅ ሰሃባ አንቱ የአላህ መልእክተኛ ሆይ ሰይፎትን ስጡኝ እኔ ሐቁን እወጣለሁ ሰይፉን አላቸውና አቡ ዱጃና ሰይፉን ተቀበላቸው ከነብዩ አለይሂ ሰላም። ሰይፉን ተቀብሎ ኃይለኛ ፍልሚያ ውስጥ ጀመረ። መጀመሪያ የመጣችበት ሙጅሪም የሆነች ሴት ነበረች። ወላሂ በአላህ መልእክተኛ ሰይፍ ሴት አልገልም ማለትና እሷን ተዋት። ከዛ በርካታ ሙሽሪኮችን መጠፍጠፍ ደግሞ እዚህ ጦርነት ላይ ሐምዛ ኢብኑ አብዱል ሙጠሊብ የነብዩ አለይሂ ሰላም አጎታቸው የነብዩ አለይሂ ሰላም የጡት ወንድማቸው የሞተው እዚህ ጦርነት ላይ ነበረ። ገዳዩ ማን ነው? ሺ ለምን ገደለው? ወሺ ማለት የሂንድ ባሪያ ነበረ። የተገደለበት ምክንያት ሂንድ ሐምዛን ለመበቀል ዓመቱን ሙሉ ያሰበች ነበር። ሐምዛ ማንን ገሎባታል ብለናል? ወንድሟንና ባሏን ገሎባታል። እና ይሄንን በቀል ለመበቀል ሐምዛን ወህሺን ጠራችውና እዚህ ጦርነት ላይ ሐምዛን ከገደልከው እኔ ከባርነት ነፃ አደርግሃለሁ አለች። እሺ አለ። ከባርነት ነፃ ነው የሚፈልገው። አልሞ ሐምዛን ብቻ እየጠበቀ አልሞ ሐምዛን ገደለ። ሐምዛን ከገደለው መግደሉ ብቻ አልበቃም። ሐምዛን ከገደለው በኋላ መጨረሻ ላይ አምጥቶ አስክሩን አሳያ። ቅደድልኝ አለች። ሆዱን ቅደው አስቀድደው ጉበቱን አውጣልኝ ብላ ጉበቱን አኝካ ልትጦ ፈልጋ አላህ አልፈቀደላትም። አኝካ መሯት፣ ተፋት። ጆሮን ቆረጠች፣ አፍንጫውን ቆረጠች፣ አይኑን በእንጉላ አወጣችው። ከሞተ በኋላ ሐምዛን የአላህ መልእክተኛ ሲያዩ መቋቋም አቃታቸው፣ ሰውነታቸው መሸከም አቃታቸው። ሐምዛ ለነብዩ ትልቅ መስዋዕት የከፈለ የሆነ
ታላቅ ሰሃባ ነው። ነብዩ አለይሂ ሰላም የሐምዛን መሪር የሆነ ሐዘንን ካዩ በኋላ ሽምድምድ አሉ። ከዛ በኋላ ነው መጨረሻ ላይ ጦርነቱ እነ ኻሊድን ይሄን ካደረጉ በኋላ ነብዩ ቅድም እንዳልኳችሁ ሀሉመ ዒባደላህ የአላህ ሰዎችን ተሰብሰቡ አብሽሩ ተሰብሰቡ ብለው ሰበሰቧቸው። ከተሰበሰበ በኋላ ሁሉም ሰው በነብዩ ዙሪያ ላይ ከተሰበሰቡ በኋላ እንደ አዲስ የአላህ መልእክተኛ ስትራቴጂውን ቀይረው የጦሩ በአዲስ መልኩ ጦርነቱን አደረጉና የዛኔ ድል አደረጉ። አልহামዱሊላህ ድል አደረጉ። ሙሽሪኮች በመጡበት ፈርጥተው ሄዱ። ድል አላደረጉም። ሽንፈት መዲናን አልተቆጣጠሩም። የፈለጉት መዲናን መቆጣጠር ነበረ። ገኒማ መውሰድ የነሱ ንብረት መውረስ ነበረ። ይሄንንም ማድረግ አልቻሉም። ከአቅማቸው በላይ ሆነ። ጦርነቱን ሸሽተው እነሱም ወደ መጡበት ተመልሰው ሄዱ። አላህ ለዛ ነው ወለቀድ ሰደቀኩሙላሁ ወዕደሁ ኢስተሁሱነሁም ቢኢዝኒሂ ሐታ ኢዛ ፈሽልቱም ወተናዘዕቱም ፊል አምሪ ወዐሰይቱም ሚን ባዕድ ማ አራኩም ማ ቱሂቡን ሚንኩም ከእናንተ መካከል ምን አሉ መሰላችሁ ሰሃቦች እንዴት አላህ ቃል ገብቶልናል ነበር እንዴት አሸንፋላችሁ ብለው እንዴት እንሸነፋለን አላህ ቃሉን ለምን አፈረሰብን አሉ። አላህ ቃሉን አፈርሷል እንዴ? አላፈረሰም። አላህ ምን አለ? ቁልቱም አና ሃዳ ይሄ ከየት መጣ ለምን ልንሸነፍ ቻለ ሲሉ ምን አላቸው አላህ? ቁል ሁወ ሚን ዒንዲ አንፉሲኩም ከራሳችሁ ከነፍሳችሁ ያመጣችሁት ችግር ነው። ነብያችሁን አመጻችሁ ነብያችሁን አመጻችሁ። እርስ በርሳችሁ አትልቀቁ የተባለውን ቦታ ለቀቃችሁ። እርስ በርሳችሁ ተናጋችሁ። ታዲያ ነብያችሁን አመጻችሁ ድል ልሰጣችሁ ፈለጋችሁ ወይ አለ አላህ። ነብዩን አመጾ ድል የለም። ከነብዩ ሱና ውጪ ሆኖ ድል የለም። ከነብዩ መንገድ ውጪ ሆኖ ማሸነፍ ሀብት ኑሮ በዱንያም በአኺራም አንድ ሰው ሊሳካለት አይችልም። የነብዩ ህልም ሆነ አልሆነ? ሆኗል። የሰይፉ መጣመም ምን ብያችሁ ነበር? ጦርነቱ ላይ ከባድ ቻሌንጅ እንደሚያጋጥማቸው ነበር። አጋጠማቸው። በዛ ተፈሰረ። የከብቱ መታረድ በምን ተፈሰረ? በሐምዛ ከቤተሰብ ቅርብ ቤተሰብ ይገደልብኛል አላሉም የአላህ መልእክተኛ? ሐምዛ ተገደለ። ሐምዛ ተገደለ። ይሄ ነው ጦርነቱ የጦርነቱ ዋና ትልቁ